ብቻችሁ ስታቃስቱ እንኳን ዘመዳችሁ የራሳችሁ ወላጆች እንኳን ከእናንተ ይሸሻሉ። የዛ ጊዜ ብቸኛ ወዳጅ ይመጣል መድኃኔዓለም። ጳውሎስ እንደተናገረ ጌታ በቀኜ ቆመ አበረታኝ እንዳለ ደካማውን ሊያበረታ በሽተኛውን ሊጠይቅ ግን መድኃኔዓለም የማታ ማታ ይመጣል። ክብር ለመድኃኔዓለም ይሁን። እንዲህ እያደረገ ይጎበኛል። ደግሞ አስተውሉ፣ ዘግይቶ ይነሳል፣ ቀድሞ ይደርሳል። እሱ አስተውለን ካነበብን ወንጌላትን ስናጠና ኢየሱስ ክርስቶስ አንድ ቀን ሰርግ ቤት 4 ቀን ለቅሶ ቤት ሄዷል። እኛ ድግሱ ነው ደስ የሚለን። እኛ ራሳችን ገለን ነው ራሳችን የምናለቅሰው። ራብ ለገደለው ሰው ነው እኮ የሞተ ቀን በሬ የሚጣልለት። እውነት አሰብ ፀሐይና ብርድ ዝናብና መከራ ለወረደበት ሰው ነው ከሞተ በኋላ የሚያምር ሴራሚክ የሚነጠፍለት። እስኪ በቁሙ እያለ እንድንረዳው መንፈስ ቅዱስ አይነ ልቦናችን ያብራለን። ይቺ ሴት በጣም ብዙ ሀብት አላት፣ ብዙ ገንዘብ አላት፣ ብዙ ሰው ያጨበጭብላታል። ጎረቤቶቿ በጠቅላላ እየመጡ ይበላሉ፣ ይጠጣሉ። አንቺ እኮ የተባረክሽ ነሽ እያሉ ይሸነግሏታል። መቼም መቃብር ከገደላቸው ይልቅ በቁማቸው ሽንገላ የገደላቸው ይበልጣል። ያጨበጨበላችሁ ሁላ ወዳጃችሁ አይደለም። ከናንተ ጎን የቆመ ሁሉ የክፉ ቀን ነው ማለት አይደለም። እግዚአብሔር መልካም ጎረቤት ይስጣችሁ። ስለዚህ ሴትዮዋ በጣም ብዙ ነገር እያላት፣ ብዙ መኪኖች፣ ብዙ ህንፃዎች እያሏት፣ ሁሉ ነገር ተሟልቶላት፣ አንድ ነገር ግን የላትም። ልጅ የላትም። ምን የላትም? ምን የላትም? ልጅ ደግሞ ከሱቅ አይገዛ፣ ከጎረቤት የሚዋሱት አይደለም። ዱበርቲንቱን ቀበኛ ቀብዲ ገሞጉ ጉዳይ ጃርቴቲ ኮንኮላታ ባየ ቀብዲ ወሬ ኦላ ፊሩማ ኢሺሞኒ በርባዱ ጋፈ ዋቀ በተናምኒ ባየ ሲኒ በርባዳ ሲምቡኬ ዳበቹ ሲምቢረታውን ይጃለታ ገሩ ሃርከ ከሰን ዱዋታና ነሚ ሲኒ ጋፈቱ እንጂሩ ጋፈ ድኩብሰተኒ ጭስተን ነምኒ አባን ከና ከንሲንጀዱ ይናርገተን የሮሰነ ጎፍታን ከሰን አባን ከሰን ቂና ከሰን ዳበቴ ሲኒ ጀጀቤሳ ገለኒ ጉዳ ዋቀ ከናፋተው እኒ የሮረኪና አባከኝ። አሁን ሴትዮዋ እያበላች እያጠጣች ከበሉ ከጠጡ በኋላ እንዲህ ብለው ደግሞ ይሰርቧታል። እቺ እኮ ገንዘብ አላት እንጂ የተረገመች ነች፣ ልጅ የላትም፣ ማህፀኗ ደረቅ ነው፣ ደግሞ ቦቅሎ ነች፣ ደግሞ ፍሬ የሌላት እንጨት ነች እያሉ ይሰርቧታል። እያጎረሳችሁ የምትሰደቡ ሰዎች ትኖራላችሁ። አበድራችሁ ስላበደራችሁ ብቻ ክፉነታችሁን የሚያወሩ ብዙ ሰዎች አሉ። እንዲያውም አንድ ጊዜ እባብ እንዲህ አለ ይባላል፣ ክፉ አትበሉኝ አለ። ምን አትበሉኝ? አልሰማው። ክፉ አትበሉኝ፣ ብከፋ ከሰው አልከፋም አለ። ከምን አልከፋ? እባብን ካልነካው አይነካ። ሰው ግን እንዳው ትንሽ ልብስ ከለበስ የዛ ቀን ቢታነቅ ደስ ይለዋል። በእውነት እንዲህ አይነቱን መንፈስ ከላያችን ላይ ያስወግድልን። እቺን ሴት ይሰርቧታል። አንቺ ደግሞ ብር አለሽ ገንዘብ አለሽ እንጂ ልጅ የለሽም እያሉ ልጅ በማጣቷ ብዙ ሰዎች ምላሳቸውን ያወጡባታል። የሰው ምላስ ክፉ ነው፣ እንደ መርፌ ይዋጋል። የሰው ምላስ እሳት ነው፣ ብዙዎችን ያቃጥላል። እቺ ሴት ግን ወደ ድንግል ማርያም ቤተ መቅደስ እየመጣች ታለቅሳለች። ወደ ማ ቤተ መቅደስ? ወደ ድንግል ማርያም። ድንግል ሆይ እባክሽን ስድቤን አርቂ፣ እባክሽን ደግሞ መፍትሄ አንጭልኝ፣ እባክሽን ብላ ብዙ ጊዜ ለመነች። አንድ ቀን የንግስ ቀን ስትመጣ የእናታችን የድንግል ማርያም ክብረ በዓሏ ሲከበር የገብርኤል ትልቅ ስዕል ቆሟል። የማልኳችሁ የገብርኤል ካህናቱ እየወረቡ መታ በመሃል ሰንጥቃ እንባዋን እያዘራች እያወረደች ደግሞ ገብርኤል ፊት ቆመችና እንባዋን ከዓይኗ ላይ እያበሰች ገብርኤል ስዕል ላይ ረጨችው። አንተ ገብርኤል ኢያቄምንና ሐናን ልጅ እንዲወልዱ ብስራት የተናገርክ አንተ ነህ። ድንግል ማርያምንም ያበሰርክ አንተ ነህ። ደግሞ ዘካርያስንም ያበሰርክ አንተ ነህ። እባክህን የኔንም እንባ የኔንም ለቅሶ እግዚአብሔር ፊት ይዘህልኝ ቁም አለችና እንባዋን ስዕሉ ላይ ረጨችው። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ማን ነኝ ብሏል?
አልሰማው ገብርኤል ሲምባችሁን ልመናችሁን ችግራችሁን ይዞ እሱ ይቆምላችሁ ይዘህልኝ ይቁም አለችው። ስድቡ ከብዶኛል። አብልቼም ስድብ ነው፣ አጠጥቼም ስድብ ነው፣ ሰጥቼም ስድብ ነው። ያበላኋቸው ያጠጣኋቸው ጎረቤቶቼ እንኳን ጠላት ሆኖብኝ በፊት ለፊት ያሞግሱኛል፣ ከኋላ በነገር ደግሞ ይጠብሱኛልና መፍትሄ ስጠኝ አለችው። ልጅ ባገኝ ግን አለች። ምን ባገኝ? ልጅ ባገኝ ግን እዚሁ ድንግል ማርያም ቤተክርስቲያን መጥቼ አቆርባለሁ፣ ክርስትና አስነሳለሁ፣ ብቻ ልጅ ስጠኝ አለች። ምን ስጠኝ? ነቢዩ ዳዊት ሲናገር ዘያነብራ ለመካን ውስተ ቤቱ ይላል። መካኒቱን በቤቱ የሚያኖር ልጅ ለሌላት በብዙ ልጆች የሚባርክ ስሙ እግዚአብሔር ይባላል። እናንተ ልጅ ያላችሁ እናቶችና አባቶች ልጅ ያገኛችሁት በእናንተ ጥበብ አይደለም። ውሃውን ወደ ደም እያረጋ ደሙን ደግሞ በጅማትና በአጥንት ደግሞ አጣብቆ እኛን የፈጠረ የዘላለም ንጉሥ እግዚአብሔር ነው። የወንዱን ወገብ እየፈታ የሴቷን ማህፀን እየከፈተ ልጅ የሚያሳቅፍ ስሙ እግዚአብሔር ይባላል። እንዳይመስላችሁ ነቢዩ ዳዊትም ሲናገር ልጆች የማስጦታ ናቸው። የማስጦታ እግዚአብሔር የሰጣችሁ ሰው ከፍ አድርጋችሁ አመስግኑት። እሱ ነው የሰጠ፣ እሱ ነው ልጆችን በልጆች የባረከ። አሁን ይሄውን ባይን ይዘህልኝ ቁም። በአመቱም ቢሆን ልጅ ካገኘው እዚሁ አቆርባለሁ፣ እዚሁ ደግሞ ክርስትና አስነሳለሁ፣ ቃል ገባለሁ ብላ ቃል ገብታ ወደ ቤቷ ሄደች። በአመቱ ገብርኤልን የመሰለ ወንድ ልጅ ታቅፋ መጣች። ይችላል አይችልም? ይችላል አይችልም? ይችላል። ገብርኤልን የመሰለ ልጅ አሳቀፋት። ይኸውላችሁ ምን ትበቆ ሰብ ለመረባ ዓለም ወነፍሱ ሀቡለ ይላል ወንጌል። ሰው ዓለምን ሁሉ ቢገዛ ነፍሱን ካላተረፋት ምን ይጠቅመዋል ይላል። ነምን ያዱኛ ከነጉቱ የወቢተቴ ልቡ ሳገረ ዋን ሃማራጭ ቡራ ወልቹ የወበባዱ ዲሴ ማልፋይዳ ቀባ ጀዳ። አሁን ያ ቤቷ ደመቀ። ያ ሐዘን የነበረው ያ የስድብ ናዳ ይገባበት የነበረው ሰውነቷ የቤቱ ድምቀትና ውበት በልጅ ተባረከ። እነዛ የሰደቧት ሁሉ እንኳንም በቤት የረዳች እያሉ እየተንጋጉ ቤቱን ሞሉት። ምናልባት የሀብታም ቤት ስለሆነ ገንፎም ጥሩ ሊሆን ይችላል። አንዳንዶቹ ለዛ ነው አይደለም? ደሃ ሲወልድ ማን ይጠይቀዋል? እዚህ በረንዳ ላይ የተኛ አንድ የኔ ቢጤ ስሙን ታውቃላችሁ? እኛም ምን መዘግበው ሀብታሙን እውነት ነው አሰነ። መድኃኔዓለም ግን የድሆች አባት የምስኪኖችም ደራሽ ነው። ክብር ለመድኃኔዓለም ይሁን። እሱ ነው ሁሉን አዋቂ፣ ሁሉን እኩል የሚጎበኝ።